አዲስ ፊልም ሰርቻለሁ። በጣም ደስ የሚል ዶቴ ፊልም ደራሲ ዳይሬክተር እና ፕሮዲውሰር ነው። ፊልም ብቻ አይደለም። ሰላም እንዴት ናችሁ? የኔ ቤተሰቦች ዛሬ ቆንጆ ፕሮግራም አለኝ እና እዛ ጋዜጣዊ መግለጫ አለኝ እና እዛ ለመሄድ እየተዘጋጀሁ ነው እና የምገኘው ሩዋንዳ የአቢ ፀጉር ቤት ነው። አቢን ካወቃችሁት በጣም ጎበዝ ሜካፕ አርቲስት እና እዚህ ነው የመጣሁት እና ልሰራ ፀጉር ለሙሽራ ምናምን ሜካፕ የምትፈልጉ ከሆነ ፀጉራችሁ መሰራት የምትፈልጉ ከሆነ መምጣት ትችላላችሁ። ግን ዝግጅቶችን ምናምን አሳያችኋለሁ እያንዳንዱን ሼኔሮች። ስትሬቶችን ከዛ ነገር ወይ ዛርፎ ወይ ሆነ ይችላል በቃ ለደረሳችሁ እሺ ቤተሰቦቼ ቅድም እንደነገርኳችሁና ነው ያለሁት አፍሪካ ነው ያለሁት እንደነገርኳችሁ። አራሻው ቦሌም እንዳለ መታችሁ አጣጥም መሞሸር ያሰባችሁ ሽምግልናችሁ የደረሰ ሴቶች እና መታችሁ መዋብ ትችላላችሁ፣ መሞሸር ትችላላችሁ። አቢን ታውቁታላችሁ። ያው በቲክቶክ ስሙ አቢ ነው ይሰራል። ኢንስታግራም ላይ ማግኘት ትችላላችሁ። አሁን ደግሞ ዩቲዩብ ላይ ከሀገር የምትመጡ ካላችሁ ቀድማችሁ ቡክ ማድረግ ትችላላችሁ። ሀገር ውስጥም ያላችሁ መሰራት ትችላላችሁ እና መጨረሻ ሪዛልት ነው ባባ እውነት ለመናገር አሁን ሰዓቱ ሄዷል፣ ረፍዶብኛል። ያው በአንዳንድ ነገር ችግሮች እና ሰዓቱ ትንሽ ሄዷል። አሁን ቀጥታ እየሄድኩ ያለሁት ወደ አድዋ ሙዚየም ነው። እዛ ነው ጋዜጣዊ መግለጫ እየተሰጠ ያለው። ስለዚህ ሄደን ያለውን ነገር እናየዋለን። ጋዜጣዊ መግለጫው ምንድነው ካላችሁኝ አዲስ ፊልም ሰርቻለሁ። በጣም ደስ የሚልና ጋብዣችኋለሁ። ግንቦት 14 በአድዋ ይመረቃል። እንዳትቀሩ። ግንቦት 17 ምንድን ነው ያልኩት? 14 አልኩ። ይኸውላችሁ 17 ግንቦት 17 በአድዋ ሙዚየም ይመረቃል። ህዶቴ የሚል ፊልም ነውና እንዳትቀሩ። ለዛ የሚሆን ጋዜጣዊ መግለጫ ለመስጠት ነው አሁን እየሄድኩ ያለሁት። ተከታተሉ።
አመሰግናለሁ። እኔ ገመቹ ካሳሁን እባላለሁ። ድምፅ ለመሆን የተጀመረ የረጅም ጊዜ ንቅናቄ ነው ማለት ነው። ፊልሙ እውነተኛ የህይወትን ተሞክሮዎችን መሰረት ያደረገ ሲሆን በጎጂ ባህላዊ ልማዶች ምክንያት ተመሳሳይ ጎጂ ልማዶችን አፍኖ የያዘም ዝምታ ለመስመር የተዘጋጀ ፕሮጀክት ነው። ይህ ፊልም ብቻ አይደለም፣ ተመሳሳይ ጎጂ ልማዶችን አፍኖ የያዘም ዝምታ ለመስመር የተዘጋጀ ፕሮጀክት ነው። የህዶቴ ፊልም ደራሲ ዳይሬክተር እና ፕሮዲውሰር ነኝ። አይሆንም የሚል ጥያቄ ውስጣችሁም እንዲኖር አልፈልግም። ምክንያቱም ኤፍጄም በዓለም አቀፍ ደረጃ በዚህ ሰዓት እያሳሰበ ያለ ግን ትኩረት ያልተሰጠው አንድ ጉዳይ ስለሆነ ትልልቆቹ ሀገራቶች አውሮፓ ሀገር ላይም ኤፍጄም ጥቃት አለ ብዬ ስለ ህዶቴ ከማወራው በላይ ፊልሙ በደንብ ይናገራል ብዬ ያስባለሁኝ እና ትልቅ መልእክት ይዞ የመጣ ነው። በጣም ትልቅ ነገር ነው። እውነት ነው የምላችሁና እዚህ ፊልም ላይ ስለታጨው ወይም ደግሞ ምንድነው በዋናነት ህዶቴን እንድጫወታት ስለተመረጥኩኝ ትልቅ አክብሮት አለኝ። ሁሌም እላለሁ ሳሚ በጣም አመሰግናለሁ። እግዚአብሔር ያክብርልኝ፣ እጅህን ይባረክ። ምክንያቱም በጣም ትልቅ ነገሮች ነው እስከዛሬ የምሰራ የነበረው እና ዛሬም ደግሞ በጣም ሀገራችን ቀጥሎ ከሀገርም ውጭ የሚታይ ትልቅ ነገር ነው እና ይዞልን የመጣው እግዚአብሔር ይስጥ ማለት እወዳለሁ። በዚህ አጋጣሚ ያው እናንተም ባላችሁ አቅም ባላችሁ ተደራሽነት ለብዙ ሰዎች እንዲዳረስ እና በደንብ ብዙ ሰው ጆሮ ላይ እንዲደርስ የምፈልገው ነገር ነው። ቀልድ አይደለም ማለት የሴት ነገር ሴት ነች፣ ሴት ብዙ ነገር ነች እንደምንለው ሁሉ የሴት ልጅ ትልቅ ሆና የምናይበትን ነገር ትልቅ ሆና እንዳናያት የሚያደርግ አንዱ ግርዛት ነው እና ያንን ነገር መቆም ያለበት ነገር ነው። እውነት ስላችሁን ያንን ፊልም ስሰራው በጣም ከባድ ነበረ፣ በጣም ከባድ ነበረ። በቃ ማለት ከምነግራችሁ በላይ ታምም ያለው ሆስፒታል ገብቼ አውቃለሁ። ከአንድም 2-3 ግሉኮስ እየነቀልኩ የሰራሁት ፊልም ነው። ይሄ ማለት ምን ያህል ከባድ እንደሆነ ልነግራችሁ አልችልም። እኛ ያው ያለውን ነገር ለማሳየት ስንሄድ ሆነው ደግሞ የሚኖሩትን ሴት ልጆች ስናስብ በጣም የሚያስከፋ ነው እና እኛ ለሰራነው ከአእምሯችን የሚጠፋ ነገር አይደለም ለዘላለም። እናንተም ስታዩት ደግሞ በደንብ ያው ታውቁታላችሁ፣ ግን ደግሞ በደንብ የሚገባችሁና የምትረዱታል ብዬ አስባለሁ። በዕለቱ ሁላችሁም እንዳትቀሩ ስል በዚህ አጋጣሚ መልዕክቴን አስተላልፋለሁ። በኢትዮጵያ በግንቦት 17 በአድዋ ሙዚየም በታላቅ ድምቀት ይመረቃል። ያኔ የደስታችን ተካፋይ እንድትሆኑና የመልእክቱ ዋና ሼር የምታደርጉ ሰዎች እንድትሆኑ ታላቅ መልዕክቴን አስተላልፋለሁ። እጅግ አድርጌ በጣም አመሰግናለሁ። እግዚአብሔር ያክብራል።